በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደው ልጁንም ወደ አንቺ ላከ። ያያይዛችሁ ያድናል ይታደግማል በሉ። ያድናል ይታደግማል። እስቲ አባቶችና ወንድሞች ለብቻ ያድናል ይታደግማል። እናቶች፣ እህቶች፣ ወጣቶቹ ደግሞ ያድናል ይታደግማል። ያድናል ይታደግማል። ይህንን ቃል የምናገኘው በትንቢተ ዳንኤል ምዕራፍ 6 ቁጥር 27 ላይ ነው። በኋላ ፈተና አለ የቱ ጋር ያለው ስለምን በደንብ አድርጋችሁ ያዙ። ትንቢተ ዳንኤል ምዕራፍ 6 ቁጥር 27 ላይ ዳሪዮስ የተባለ ንጉሥ ለአንበሶች ተጥሎ የነበረ ዳንኤል የተራቡ አናብስት ጉዳት ሳያደርሱበት በእግዚአብሔር መልአክ ትድግና በተረፈ ጊዜ የተናገረው ቃል ነው። ታሪኩ የተነገረው ጠቅላላ ሀተታው አሁን በጠቆምኳችሁ ሐሳብ ውስጥ ያለ ነው። ቃሉ ግን የማያረጅ ዘላለማዊ መስታወት ሆኖ ዘመንን የሚያሳይ ስለሆነ ያድናል ይታደግማል የሚለውን ቃል ለዛሬ በዓላችን መነሻ መነጋገሪያ ቃል አድርገነዋል። ታሪኩ በዚያም በዚህ ብናጋምደው የመልአኩን ትድግና የሚያወሳ የእግዚአብሔርን አዳኝነት አበክሮ የሚገልጥ በመሆኑ በዓላችንን ለመግለጥ ተስማሚ ቃል ነው። እግዚአብሔር እኛ ከማናውቀው እሱ ከሚያውቀው ክፉ በቸርነቱ ያድነን። እግዚአብሔር ያድነን። ከተቃጣብን ያድነን። ከታሰበብን ያድነን። ከተደገሰልን ያድነን። ይዞን ሊጠፋ ከመጣ መከራ ያድነን። ያድናል ይታደግማል አለ። ይሄንን ያለው ዳሪዮስ የተባለ ንጉሥ ነው። አዋጁን የተናገረው የእግዚአብሔርን አዳኝነት የመልአኩን ታዳጊነት ባየ ጊዜ ነው። ቤተ ክርስቲያናችን በየዓመቱ ሐምሌ 19 ቀን የታዳጊው የቅዱስ ገብርኤልን መታሰቢያ በዓል ታደርጋለች። ቤተ ክርስቲያናችን ይሄንን ታላቅ በዓል የምታከናውነው ዛሬ ታዳጊውን በማውሳት ነው። ታዳጊውን በማውሳት ነው። ትድግናው የተከናወነላቸውን ቤተ ክርስቲያናችን በወርሃ ጥር በደንብ አስፍታ አምልታ ታሪካቸውን ትናገርላቸዋለች። ዛሬ የእግዚአብሔር አዳኝነት የመልአኩ ታዳጊነት በሕይወታቸው የተገለጠላቸው እነማን እንደሆኑ በዜማ ስናዜመው በታሪክ ስናደምጠው ኖረናል። በጥቂት ነው ማስታውሳችሁ። ድርሳኑ እንደሚናገር የሕፃኑ የቅዱስ ቂርቆስ አባቱ ቆዝሞስ ይባላል። እናቱ ኢየሉጣ ትባላለች። ኢየሉጣ ልጇን የማሳደግ ኃላፊነት እሷ ላይ እንደዋለ መጽሐፍ ይናገራል። አባት ቆዝሞስ ልጁን በማሳደግ ታሪክ ውስጥ አልተመዘገበም። እናት ልጇን የማሳደግ ኃላፊነት በእርሷ ላይ በሆነ ጊዜ ለልጇ ሃይማኖታዊ ትምህርት እያስተማረች አሳደገችው። ልብ ብላችሁ አዳምጡ። ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከእርሱ ፈቀቅ አይልም ይላል። ልጆቻችንን ማስተማር መቅረጽ ያለብን አይምሯቸው ንጹሕ በሆነበት በሕፃንነት ዘመናቸው ነው። እኔ እንዳለመታደል ልበለው ወይም እንደ መዘንጋት ልጆቻቸውን በስርዓት የሚያሳድጉ እንዳሉ ሁሉ ፍጹም ከመሳሳታቸው የተነሳ ደጋግሜም እንደሰማው ይሄ አገሩ አሜሪካ ነውና ልጆች በነፃነት እንደ ልባቸው መሆን አለባቸው በሚል አስተሳሰብ ልጆቻችን
ነጭ ወረቀት በነበሩበት ዘመን ሳንሰራባቸው እንከርማለን። ይሄ የኋላ ኋላ የህይወት መዘዝ የኑሮ ብዥታ ይዞ እንደሚመጣ ለአፍታም ቢሆን እንዳትጠራጠሩ። ልጇን ማሳደግ ያዘች። የሚገርመው ይሄ ሕፃን ጆሮው እየጠገበ ያደገው የቅዱሳት መጻሕፍትን ትረካ፣ የድርሳናትን እውነት፣ የእግዚአብሔርን የተአምራቱን ዜና በመስማት ነው ያደገው። እስቲ አንድ ጥያቄ ልጠይቃችሁ። ለሕፃናት ልጆቻችሁ በመጽሐፍ ቅዱስ ላይ ያሉ ባለ ታሪኮችን የታሪካቸውን ፍሰት እያነበባችሁ ወይም እየተረካችሁ ለልጆቻችሁ ማታ ማታ ለጆሮአቸው የሕይወትን ቃል ታካፍሏቸዋላችሁ? የትኛው ቤት ነው እንዲህ አይነቱ ልምምድ ያለው? እናት እየሉጣ ልጇን በቃለ እግዚአብሔር ልቡን እየመላች በቅዱሳት መጻሕፍት ትረካ ሕሊናውን እየተቆጣጠረች አሳደገችው። ያኔ እሷ በምትኖርበት በሮማ አገር በአንጌቤል ከተማ ዲዮቅልጥያኖስ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ በክርስቲያኖች ላይ መከራ የሚያጸናበት ዘመን ነበርና ከሀገሯ ከሮም ከአንጌቤል ተነስታ ወደ ኢቆንዮን ሸሸች ይላል። አንዱ ከተማ ላይ መከራ ሲጸና የ3 ዓመት ልጇን ይዛ ወደ ኢቆንዮን ሸሸች። የሚገርመው ከዲዮቅልጥያኖስ ሸሽታ ወደ ኢቆንዮን ስትገባ እዚያ ደግሞ እለእስክንድሮስ የሚባል ከሃዲ ክርስቲያኖችን እያስጨነቀ ደረሰች። አንዳንድ ጊዜ ሕይወት እንደዚህ ናት። ከአንዱ ስፍራ መከራ ሆነብን ብላችሁ ስትኮበልሉ ሌላ አዲስ መከራ አድራሽ በሌላ ቦታ ይጠብቃችሁ ይሆናል። ይሄኛውን የማልፍበት ጥበብ ይሄ ነው ብላችሁ ስትሻገሩ በሌላ አቅጣጫ ሌላ መከራ ሊመጣባችሁ ይችላል። ግን አንድ ነገር እመኑ፣ የሚያድነው የሚታደገው እግዚአብሔር በዙፋኑ አለ። ሊረዳችሁ ሊረዳን የታመነ ነው። ለስም አጠራሩ ክብር ምስጋና ይሁንለት። ሸሽታ ሄደች። እዚያ ስትደርስ እለእስክንድሮስ ለጣዖት ስገጂ አላት። ይሄ የመጀመሪያው ጥያቄ ነው። ክርስቲያን ከእግዚአብሔር በቀር ሌላ እንዳያመልክ መጽሐፍ ቅዱሳዊ ሕግ አለውና ለጣዖት ስገጂ የሚለውን ጥያቄ ልትቀበለው አልቻለችም። እንዲያውም ከመልስ በፊት ለጣዖት ስገጂ የሚለውን ጥያቄ የሚመልስልህ ልጅ አለኝ፣ ይሄንን ልጄን ብትጠይቀው መልስ ይሰጥሃል አለችው። ምን ያህል ብትተማመንበት ነው? በልጆቻችሁ ይሄን ያህል እርግጠኞች ናችሁ? ልጄ ስለ ሃይማኖቱ ይናገራል የምትሉት የ3 ዓመት ልጅ አድርሳችኋል? ልጄ ስለ ሃይማኖቱ ልበ ሙሉ ሆኖ ለመናገር የቃል እጥረት የሚስጥር ጉድለት የለበትም የምትሏቸው ልጆች ወልዳችኋል? ቀርጻችኋል? ጥያቄውን ለህሊና ተዋል። ልጄ ይንገርህ አለችው። ገና ሲመጣ የልጁን ፍልቅልቅነት አየ። መቼም ሕፃንን የማይወደው የለም። ሁሉም የወደው ማን ነው ቢባል ሕፃን ነው። ሕፃንን ያገኘ ሁሉ ይስመዋል። ወገኖቼ ሰው የጠላን መገለማመጥ የጀመርነው በዕድሜ ከፍ ስንል ነው። ሕፃንንማ ሁሉ ጥርቅ እያደረገ ማሙሽ እያለ ይስመዋል። ምነው ያ ዘመን በተመለሰልን፣ የመናከስ ዘመን ምነው ቢያበቃልን፣ ሁሉ የሚወደው ሕፃን ምነው ባደረገን። ተመልከቱ። ልጄ ይንገርህ አለችው። ደስተኛ ነው። በነገራችን ላይ የልጅ ፊት ሁልጊዜ ብሩህ ነው። በልጅ ፊት ላይ ጭንቀት አታነቡም። የልጆችን ፊት ተመልከቱ። እንዲያው ምን ነው እኛ ላይ ወረድክብን እንዳትሉ እንጂ እኛንን ትልልቆቹ ፊታችን እንኳን ቁጭ ብለን ተኝተን የምናጣምር እኛ ነን። አንዳንድ ጊዜ ተኝተን እንኳን ኮስተር ብለን እኮ ነው የምንተኛው። ሕፃንን ተኝቶ ተመልከቱ። ድንቡሽቡሽ እንዳለ ነው የሚተኛው። ፊቱን አያጨማድድም፣ ጭንቅ የለበትም። ለምን? ወላጅ አባቱን ተማምኗል። ምንም አይነት ጥያቄ በእርሱ ሕይወት ላይ የለም። እግዚአብሔር ምን አለን? እኔ አባታችሁ ነኝ እናንተ ልጆች ናችሁ አለን። ይሄ የተስፋ ቃል ቢገባን ኖሮ ተጨንቀን እናንቀላፋ ነበር። ቅዱስ ቂርቆስ ገና ሲመጣ አንተ ደስታ የመላብህ ደስተኛ ሕፃን ሆይ ስምህ ማን ነው አለው። ይሄ የመጀመሪያ ጥያቄ ነው። ስምህ ማን ነው አለው። በጣም የሚደንቅ መልስ መለሰ። ዘመን የሚሽረው
ጊዜ የሚገድበው በሞት የሚደመደመው ስሜ ከሆነ ቂርቆስ እባላለሁ። ዘመን የማይሽረው ጊዜ ማይገድበው የሰማዩን ርስት የምወርስበት ስም ማን እንደሆነ ጠይቀኸኝ ከሆነ ክርስቲያን እባላለሁ አሉ ነበረና፣ አዎ በእግዚአብሔር ለተማመኑ ደስታ አላቸው፣ እግዚአብሔር የለሾች ደስታ አልባ ናቸው አሉ የ3 ዓመቱ ሕፃን። ወገኖቼ እግዚአብሔር ይሁን ካለ ድንጋይን ለምስጋና ማስነሳት ይችላል። እግዚአብሔር ይሁን ካለ የበለዓምን እብደት የምትገስጽ አህያ በሰው አንደበት እንድትናገር አድርጓል። ይሁን በለኝ በሉት። እግዚአብሔር ይሁን ካለ ማይሆን የለም። በሞት የሚገድ ለተሻጋሪው ስማችን ነው። በሞት የመቃብር ማድመቂያ ሆኖ ለሚቀረው ስማችን መልሱን ለህሊና። ዓለም እየተራረደ ነው። ኢትዮጵያውያን እየተጨካከንን ነው። በአንድም በሌላም በሰው ሕይወት ላይ የሞት ድግስ አለ። በሞት የሚገደበው ስማችንን ክብራችንን እናስጠብቅ ብለን ሕፃኑ ቂርቆስ ወደ ሰማይ የሚያሻግረኝ ስሜ ክርስቲያን ነው አለ። በኋላ ፈልገዋለሁ። ማነኛ አለ? መልሱልኝ። ማነኛ አለ? እችን በኋላ ፈልጋታለሁ። ክርስቲያን ነኝ አለ። ይሄኔ ንጉሡ ተበሳጨ። ለጣዖት ስገዱ አላቸው። ልጄ ይመልስልሃል ብላ ነበረና ለጣዖት ስገዱ የሚለውን ጥያቄ በልበ ሙሉነት አንሰ ይሰግድ ለአማልክቲከ ርኩሳን ዘይክሉ አድህኖ ርእሶሙ፣ ራሳቸውን ማዳን ለማይቻላቸው ለረከሱ ጣዖታትህ አንሰግድም አለው። እንዴት የሚደንቅ ነው! እናት በልጇ ላይ የዘራችው ዘር ልበ ሙሉ አድርጓት ንጉሡ ላነሳው ጥያቄ እርሱ ይመልስልህ ብላ ልጇን ከፊት ብታስቀድም አንጀት የሚያርስ እግዚአብሔርን የሚያከብር ድንቅ መልስ ሰጠ ብላቴናው። ይሄኔ ነው ንጉሡ በዚህ ጉዳይ ስለተበሳጨ፣ በዚህ ጉዳይ ስላዘነ አንድ ነገር ማድረግ ፈለገ። አያችሁ፣ የእግዚአብሔር ስትሆኑ ዓለም የምትከፍላችሁ ደሞዝ መከራ ይባላል። የእግዚአብሔር ስትሆኑ ዓለም የምትከፍላችሁ ደሞዝ ብቸኝነት ይባላል። የእግዚአብሔር ስትሆኑ ዓለም የምትከፍላችሁ ደሞዝ ገለልተኝነት ይባላል። እግዚአብሔርን ይዘን ገለልተኛ ሊያደርጉን ይችላሉ። በብቸኝነት ቆፈን ሰውነታችን ሊዝል ይችላል። ግን እመኑ፣ እኛ ብቻችንን አይደለንም። ይሄን እውነት በኋላ ገድሉ ያበራዋል። ማሰሪያው ላይ የፈካ ዜና እንሰማለን። ያ ጨካኝ በእነዚህ የክርስቶስ ልጆች ላይ እርምጃ መውሰድ ፈለገ። ከፈላጋን ከመግባታቸው በፊት የተለያየ ነገር አድርጎባቸዋል። ይሄ በዕለቱ ይተረካል፣ ግን ጥቂት እንዳሰው። ያድናል ይታደግማል ስንል ከምን አይነት ውጣ ውረድ እንደሆነ ስሜት ሰጥቶን እንዲገባል በአይምሯችን እንዲሰፍርልን ከፈላጋን ከማስገባቱ በፊት ደሙ እንደ ውሃ እስኪፈስ ድረስ ሕፃኑን እንዲጨምቁት አደረገ። ደም እንዲያንጠባጠብ አድርጎ። በድርሳኑ የተመዘገበው ለቃል ይከብዳል። ጨውና ሰናፍጭ በሁለቱ አፍንጫዎች ላይ ጠብ አድርጉበት አለ። ሰናፍጭ እንኳን በአፍንጫ ጨምረነው ይስማማን ጤና ይሁነን ብለን ስንመገበው ምን እንደሚያደርግ ባይምሯችሁ አስቡ። ጨውና ሰናፍጭ በአፍንጫው እንዲያስገቡበት አደረገ። የረዘመና የተሳለ በእሳት እንደ ፍም የጋሉ 14 የብረት ችንካሮችን አዘጋጅቶ 7ቱን በእናቱ 7ቱን በ3 ዓመቱ ብላቴና ላይ እንዲሰኩባቸው አደረገ። ይሰማችኋል? ይሄ እኔ ቀድሞ እንዲህ አይነት ለቋንቋ ዳገት የሆኑ አስደንጋጭ የሆኑ በሰው ልጅ ላይ የደረሱ መከራዎችን ከቅዱሳት መጻሕፍት ባነበብኩበት ዘመን ይሄን የሚያደርግ ሰው አለ ወይ ብዬ አንዳንዴ ልቤ ይሰነጠቅ ነበር። ሰው ጨካኝ መሆኑን ዘመን ገለጠልን። ሜዲትራኒያን ባህር ዳርቻ አይናችን እያየ እንደ እንስሳ የታረዱት ኢትዮጵያውያን ወጣቶች ይዘነጋሉ። ይሄ እዚህ ሜዲትራኒያን ዳርቻ ያየነው ነው። በሀገራችን በኢትዮጵያ እንደ ጧፍ የተለኮሰው ሰው ነው ወይስ የቆመ ዛፍ ነው ብላችሁ እስክትገረሙ ድረስ የሰው አካል በእሳት ተቃጥሎ ቤንዚን ተርከፍክፎበት እንደ ከሰል ሆኖ ሲጣል አላየንም ወይ? ካህኑ ላይ ሰው ጨካኝ ነው።
ይሄንን ዜና ለመናገር አሁን ልበ ሙሉ ሆነን እንናገራለን። ጨካኞች ነበሩ ያኔ፣ ዛሬም አሉ። እግዚአብሔር የጨካኞቹን ልብ ያራራልን። አሜን በሉ። በፍቅሩ የሚረታ እግዚአብሔር ጨካኞችን ይርታልን። አሜን በሉ። ጨካኞችን ያራራልን። ሌላ ቃል የለንም። 14 የጋሉ ብረቶችን እንዲህ አደረገ፣ በወህኒ ዘጋባቸው። 40 ቀን መንኮራኩር አሰራ። ከዚያስ በደረቁ ላጭተው የእሳት ፍም በላያቸው ላይ አደረጉ ይላል። ይሄ ሁሉ መከራ ወደ ጋሉ ከመምጣቱ በፊት ነው። ተመልከቱ። የሚያድን የሚታደግ እግዚአብሔር እንዴት እንደታደጋቸው ስንተርክ እነዚህ ሁሉ መከራዎች በላያቸው ላይ መፈራረቃቸውን አስቡ ወገኖቼ። ክርስትና ከኛ ዘመን የደረሰው እኛ እንደምናደርገው እንዲቀለል ባለ ሁኔታ እንዳይመስላችሁ። የተደላደለ ወንበር ላይ የተቀመጥነው ሌሎች ዋጋ ከፍለው ነው። የታሙ አሉ፣ ዋጋ የከፈሉ አሉ፣ የተገፉ አሉ፣ የተዋረዱ አሉ፣ በቤተሰብ የተወቀሱ አሉ፣ ስቃይ መከራ የተቀበሉ አሉ። የዛሬው የተደላደለ ወንበር ትናንት ዋጋ በከፈሉ የተገኘ ነው። የዛሬው እንዲህ ቆሞ የማምለክ ስርዓት ቀድሞ ዋጋ የከፈሉ አባቶቻችን የህይወት ዋጋ ስለከፈሉበት ነው። በእኛ ዘመን አስራት አውጡ ገንዘብ አምጡ የሚል ነው ትልቁ ጥያቄያችን። እሱንም እናንተ እያንገፈገፋችሁ በኋላ ትለካላችሁ። ተመልከቱ ወገኖች፣ ምን ሆነ ይላል? የሕፃኑን ምላስ አስቆረጠ። በደረቅ ላጭተው እሳት ከከመሩባቸው በኋላ የሚገርም ነው። ይሄንን ሁሉ መከራ ካከናወነ በኋላ የፈላ ውሃ እንዲዘጋጅ አደረገ። በጋን ውስጥ ውሃ ይፍላ አለ። ይሄ ሁሉ የሆነው ስለ የትኛውን በደል እንዳልሆነ በደንብ አድርጋችሁ አስቡ። ይሄን ያህል በሰው የተረገጡት፣ ይሄን ያህል በእነ እስክንድሮስ የተረገጡት ለምንድን ነው? ነቢየ እግዚአብሔር ዳዊት በመዝሙር 65 ቁጥር 12 ላይ ወአጽአንከ ሰብአ ዲበ አርስቲነ አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። በራሳችን ላይ ሰውን አስረገጥከን አለ። ሰው ረገጠን። ሰው ቢረግጠን ቢጫነን ግን የምታሳልፍ አንተ በእሳትና በውሃ መካከል አሳለፍከን አለ። ወገኖቼ እንደዚህ የጨከነ እንደዚህ የከበደ እንደዚህ ለመግለጥ ከቋንቋ በላይ የሆነ የተለያየ መከራ ደርሶባችሁ ይሆን? የሚያድን የሚታደግ እግዚአብሔር አለ። ይሄ ሁሉ ከሆነ በኋላ በሉ ውሃ አፍሉ አላቸው። በጋን ውስጥ ውሃ ተጨምሮ ውሃ ይፈላ ጀመረ። ይሄ ሁሉ የሞት ድግስ የሚደገሰው ሌላ በደል ተገኝቶባቸው አይደለም፣ መጽሐፋዊውን ቃል ስለጠበቁ ነው። በመዝሙር 96 ቁጥር 7 ላይ ይታፈሩ ኩሎሙ እለ ይሰግዱ ለግሉፎ ወእለ ይትቤኩ በአማልክቲሆሙ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ሁሉ ይፈሩ ወይሰግዱ ሎቱ ኩሎሙ መላእክቲሁ። አሁን እግዚአብሔር ባለሟሎች ለሚያገለግሉት ይስገዱ ብሎ አስቀድሞ ተናግሯልና ለተቀረጸ አንሰግድም በማለታቸው ነው። ውሃው ፈላ፣ ውሃው ፈላ። የሚገርመው የውሃው ፍላት ድምፅ ሲሰማ የእናት የኢየሉጣ ልብ ራደ፣ ፈራ። መፍራት ጤናማ ነው፣ መጥፎ አይደለም። ፍርሃታችን ወደ ክህደት ሲወስደን ነው አደጋው። እናት ፈራች። ያ ሕፃን ልጅ የውሃውን ፍላት ሰምታ እናት ወደዚያ ለመሄድ ልቧ ፈራ ተባ ሲልባት ቀና አለና እናቱን አንድ ጥያቄ ጠየቃት። እማዬ ስትነግሪኝ የነበረው መጽሐፍ ቅዱሳዊ ታሪክ እውነት አልነበረም አላት። አንዳንድ ጊዜ ልጆቻችሁ ለእናንተ ተግሳጽ ሆነው ያስደነገጧችሁ ጊዜ የለም? ልጆቻችሁ እንደገና እናንተን እማዬ እንዲህ ይደረጋል፣ አባዬ እንዲህ ይደረጋል ያሉበት ቀን የለም? አያችሁ፣ ልጆቻችሁን ስትሰሯቸው የእናንተ ተግሳጽ ይሆናሉ። ልጆቻችሁን ስትሰሯቸው የእናንተ ሚዛን አስጠባቂ ይሆናሉ። ተመልከቱ፣ እማዬ ስትነግሪኝ የነበረው ያ የመጽሐፍ ቅዱስ ታሪክ ሶስቱ ወጣቶች ከዚያ ከነደደ እሳት ወጡ። ሶስናን ከሐሰተኛ መምህራን ጠበቀ። ዳንኤል ከአፈ አናብስት ዳነ። ታሪክ እውነት ነበር አላት። አዎ ልጄ እውነት ነው። ታዲያ ምን ነው ፈራሽ አላት። ልትጠገን አልቻለችም። አንዳንድ ሰው በቃለ እግዚአብሔር ላይ ይጠገን ይችላል። መፍትሄው ምንድን ነው? ቂርቆስ ጸለየላት ይላል። ይሄን ጸሎት በደንብ አድርጋችሁ እንድትሰሙ ፈልጋለሁ። ድርሳኑ ላይ ያለ ነው፣ የምታውቁት ነው።
ቂርቆስ ስለ እናቱ ጸለየ። ታሪኩን ሊያስታውሳት ልቧ ሊጀግን አልቻለም። ጸለየላት ይላል። የሚጸልይ ልጅ ወልዳችኋል? የሚጸልይ ልጅ ወልዳችኋል? የሚገርመው እኛ ለልጆቻችን የምናሳያቸው ነገር ዕዳም ይሆንብን የሚያሳቅቀን እንጂ የሚያተርፈንን አሳይተናቸው አናውቅም። እኔ ብዙ ጊዜ መምህራን ሲናገሩት የሰማሁት ምሳሌ አለ። አባትም ልጅም ያለው ሰው ነበር አሉ። እኔ አባት ብሆን ይሄ ልጅ አለ፣ የኔ አባት አለ። እርሻውን አጣጥለ ሰብሉን ብትባርክ ምን ይጠቅማል? ዛፉንስ ቆርጠ ቅርንጫፉን ብትባርክ ምን ይረባል? እንዴት የሚገርም ነው! ጸሎቱ ልብ አይነካ? ልብ በሉ ወገኖቼ። ስለ እናቱ ጸለየ፣ አማጠላት። እሱ ጸሎቱን ሲጨርስ የእሷ ልብ ለሃይማኖት ለሰማዕትነት ጨከነ ይላል። ልቧ ተደላደለ። ልጄ ሆይ እኔ ወልጄ ልጄ ነህ ብልም አንተ ግን በሃይማኖት አባት ሆነኸኛልና ና ወደ ፈላው ጋን እንግባ አለችው። ለዚህ እኮ ነው አባ ጊዮርጊስ ሰላም ለቂርቆስ ወሬዛ በመንፈስ በልደት ንዑስ ንጹሕ ከመዕጣን ወፍሱ ከመወይን ብሎ ያወድሰዋል። በልደተ ሥጋ ታናሽ በመንፈስ ጎልማሳ እንደ ዕጣን ንጹሕ እናት ና ልጄ አባት ሆነኸኛል እንጨክን አለችው። ወደዚያ ወደ ፈላጋን መጡ። ሰው ጨካኝ ነው። ነፍረው እንዲሞቱ ተቀቅለው እንዲሞቱ ወደ ጋኑ ጨመሯቸው። ምንም አድርገው አይደለም የሚያድን የሚታደገው እግዚአብሔርን ስላመኑ ወደ ጋኑ በገቡ ጊዜ ነው። እንግዲህ አሁን ዛሬ የምናከብረው በዓል ይህችን ነጥብ የሚነካ ነው። ወደዚያ ወደ ፈላጋን ሲገቡ ወሶቤሃ ወረደ ቅዱስ ገብርኤል ሊቀ መላእክት እምሰማይ ወአጥፎ ለእሳት ወኮነ ከመ በረድ ቆሪር። ገብርኤል ከሰማይ ወርዶ በጋን ውስጥ የሚፍለቀለቀውን ያንን ውሃ እነርሱ ሲገቡበት እንዳይነፍሩ በበትረ መስቀል ከመቅጽበታይ እንዳይ ጥቅሻ ፈጥኖ መጥቶ እዚያ የፈላ ውሃ ውስጥ ልጆቹ ሲጨመሩ መጥቶ ያንን የፈላ ውሃ ቢባርከው እንደ በረዶ ውሃ ቀዝቃዛ ሆነ። ሊዋኙ እንደገቡበት የመዋኛ ገንዳ በውሃ ውስጥ በደስታ ይመላለሱ ነበር። ጠላት የደገሰው ሌላ፣ በእነሱ የሆነው ሌላ ሆነ ይላል። ይሄ ታሪክ ዛሬ የተከወነበት ቀን ነው። አረጆቻችሁ ለምስጋና ከፍ ይበሉ። የግንዛቤ መንፈሳንሱ ዛሬ ቅዱስ ገብርኤል ደረሰላቸው። ለዚህ ነው ያድናል ይታደጋል ብለን የተነሳ ነው። አሁን በሉልኝ ቃሉን ያድናል ይታደጋል ብለን ያድናል ይታደጋል። ያድናል ማ እግዚአብሔር ይታደጋል። በማ በኩል? በመልአኩ በቅዱስ ገብርኤል በኩል ያድናል ይታደጋል። ይሄ የበዓሉ ታሪክ ነው። ምንድነው ታዲያ? ይሄ በዓል ተከናውኗል። በየዓመቱ ታዲያ ምን ሰበሰበን ትሉኝ ከሆነ እስቲ ሕይወታችን እንለካው። ይበቃል። ከዚህ በላይ አለ